ሰላም ዩቲዩብ እንዴት ናችሁ? በድጋሚ ተመልሰናል። ዚስ ኢዝ ዳይስ ፍሪ በሶስተኛ ቪዲዮአችን ተመልሰናል ማለት ነው። ዛሬ ደግሞ ስለ አንድ ነገር ላወራችሁ ብቅ ብያለሁ፣ ከች ብያለሁ። አይኖ ያው ቭሎግ አይደለም ዛሬ፣ ግን ቁጭ ብዬ ስለ አንድ ነገር ላወራችሁ አሰብኩኝ እና ላካፍላችሁ ብዬ ነው። እስቲ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ቻው። በዛሬው ቪዲዮ አብዛኞቻችሁ ጥያቄ ሆነው ወይም ዋይ ዩ ስቴይ ኮንሲስታንት የሚለውን ነገር የምናወራበት ይሆናል ማለት ነው። እንዴት ብዙ ቪዲዮዎች ትለቃለህ ዝም ብለህ ማንም ሰው የለህም ምናምን የሚሉ ጥያቄዎች አሉ። እኔ እንደ ስራ እያቆጠርኩት አይደለም፣ እናም ኢንጆይ እያረኩት ነው። እና ደግሞ አይ ዶንት ጌት ቦርድ ዊዝ ዚስ ፖስት በማድረግ ምናምን ቦርድ አልሆንም። እና ደግሞ ሌላው ሃው አይ ስቴይ ኮንሲስታንት ለሚለው ምንድነው ዋናው ነገር ማይንድ ሴታችሁን ማሳመን ነው። ኮንሲስታንት ሆናችሁ ቪዲዮዎችን መልቀቅ፣ ቪዲዮዎችን መስራት፣ ማድረግ ያለባችሁን ነገር ማድረግ አለባችሁ ማለት ነው። ይሄንን ደግሞ የምታደርጉት ጭንቅላታችሁን ማሳመን ነው። ጭንቅላታችሁን ስታሳምኑ ያው መስራት ያለባችሁን ትሰራላችሁ፣ ማድረግ ያለባችሁን ታረጋላችሁ ማለት ነው። ሶ ለእንደዚህ አይነት ጥያቄዎች ዋይ ዩ ስቴይ ኮንሲስታንት ለሚለው ጭንቅላታችንን ማሳመን ነው ማለት ነው። እና ደግሞ ቪዲዮዎቻችንን በቃ መሰገጥ ካለብን ሰግጠን መስራት። ሰው ጥሩ ስታረጉ ያው ያሞግሳችኋል፣ አንዳንዴ ደግሞ ያጥላላችኋል ምናምን። ግን እናንተ ሁሌም ፎከስ አድርጋችሁ መስራት አለባችሁ ማለት ነው። ሶ ኮንሲስታንት ለመሆን አንደኛው የሰውን ወሬ ያለመስማት፣ ሰው እንዲህ ይለኛል፣ ጎበዝ ይለኛል፣ መጥፎ ይለኛል ብላችሁ አለመስማት፣ የራሳችሁን ነገር ወደ አቀዳችሁበት ብቻ መስራት ወዳለባችሁ መስራት ማለት ነው። ሌላኛው ደግሞ ሰው ሊያይላችሁ ይችላል ቪዲዮአችሁን። የኔንም ሰው እያዩ አይደለም፣ ግን ኮንሲስታንት ሆኜ በለቀኩኝ ቁጥር ሰው የማየት ቻንሱ እየጨመረ ይመጣል። ሰው ይሄ ልጅ ኢፈርት እያወጣ ነው፣ የሆነ ነገር እየሰራ ነው ብሎ ወደ ማየት ይመጣል ማለት ነው። ሶ እንደዛ ነው ማድረግ ያለባችሁ ማለት ነው። ሌላኛው ደግሞ ምን እማራለሁ ማለት ነው ከዚህ እንዴት ማውራት እንዳለብኝ፣ አማርኛ ሊሆን ይችላል እንግሊዘኛ፣ እንዴት ማውራት እንዳለብኝ እያሻሻልኩ እመጣለሁ። ከሰው ጋር መግባባት እየጨመርኩ እመጣለሁ ማለት ነው። ሶ ዋናው እኔን የረዳኝ ነገር ምንድነው? ኮንሲስታንሲ በሆንኩ ቁጥር ምን ቢውልድ እንዳረግ ረዳኝ፣ ኮንፊደንስን ቢውልድ እንዳረግ ረዳኝ ማለት ነው። ኮንፊደንስ ከመጣ ደግሞ ቪዲዮ የመስራት ፍላጎታችሁ ይጨምራል። በቃ የነገሮችን የማድረግ ፍላጎታችሁ እየጨመረ ይሄዳል ማለት ነው። ሶ እኔንም ዋነኛውና አንደኛው የጠቀመኝ ምንድነው? ኮንፊደንስን ቢውልድ እንዳረግ ረድቶኛል ማለት ነው። ምን ኮንሲስታንሲ ማለት ነው። እና ሁላችሁም ከዚህ በኋላ እስቲ ይህን ቪዲዮ የምታዩት ቪዲዮ መፖሰት ጀምሩ፣ መስራት የምትፈልጉትን ነገር ማድረግ ጀምሩ። ከዛ ታዩታላችሁ፣ ለውጣችሁ ትማሩበታላችሁ። ከዛ ምን አይነት ለውጥ እንደምታገኙ ታዩበታላችሁ ማለት ነው። ተከታተሉኝ። ይህን ቪዲዮ የምታየው ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ፣ ካላረክ ሰብስክራይብ እያረጋችሁ ሁላችሁ እና ጋይስ፣ ለዛ ነው ኮንሲስተንት ሆኜ ቪዲዮ ልሰራ ያሰብኩት ማለት ነው። ቀላል አይደለም አውቃለሁ፣ ግን ቻሌንጅ ደግሞ ደስ ይላል። እሱ ቻሌንጅ ደግሞ ኢትስ ወርዝ ኢት። ሶ ለዛ ነው ይሄን ማድረግ የፈለግኩት ማለት ነው። እና ይህን ቪዲዮ አይታችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ማለት ነው። ቤተሰብ ሆናችሁ ደግሞ የእኔን ጉዞ ማየት ትችላላችሁ ማለት ነው። ከታች ጀምሬ ወደ ላይ እስክደርስ ድረስ ያለውን ጉዞዬን አሳያችኋለሁ ማለት ነው። ዚስ ኢዝ ዳይስ ፍሪ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ቻው።